ለመማር በጣም ቀላል የሆነ ጥቅሙ ግን በጣም ወሳኝ የሆነ አንድ ነገር ላሳያችሁ። ሰላም ቤተሰቦች እንዴት ናችሁ? በዛሬ ቪዲዮዬ የኤንድ ፈንክሽንን ወይም ደግሞ የኤንድ ምልክትን ኤክሴል ላይ እንዴት እንደምንጠቀም አሳያችኋለሁ። ይህንንም ለማድረግ እንደዚህ ወደ ኤክሴላችን ከገባን በኋላ እንደምታዩት እዚህ ጋር ፈርስት ኔም አለ፣ ሴከንድ ኔም አለ። እነዚህ ፈርስት ኔም እና ሴከንድ ኔም አንድ ላይ መጻፍ ከፈለግን ኤንድን መጠቀም እንችላለን። በብዙ መልኩ መስራት እንችላለን። ከነዛ ውስጥ ኤንድን በመጠቀም የኤንድ ምልክትን በመጠቀም ፈርስት ኔምን እና ሴከንድ ኔምን መጻፍ እንችላለን። ይህንንም ለማድረግ እንደዚህ ወደ ኤክሴላችን ከገባን በኋላ ኢኳል ብለን ፈርስት ኔም ኤንድ ሴከንድ ኔም ማለት እንችላለን። በዚህ መልኩ ማድረግ እንችላለን። ነገር ግን እንደምታዩት እዚህ ጋር ምንም አይነት ስፔስ የለውም። የፈርስት ኔምንም የሴከንድ ኔምንም አንድ ላይ ነው ያደረገው። እንደዚህ ሁሉንም ሴሌክት ብናደርገው ራሱ እንደዛ ነው የሚሆነው ማለት ነው። ስለዚህ ይሄኛውን በዚህ መልኩ ማንበብም ስለሚያስቸግር ማስተካከል ይኖርብናል ማለት ነው። ይሄኛውም ለማስተካከል ምን እናደርጋለን? ኢኳልቱን እንላለን። ፈርስት ኔም እንመርጣለን። ከዛ በኋላ ኤንድን እናስገባለን። ኤንድን ካስገባን በኋላ በመሃላቸው ስፔስ እንዲኖረን ምን እናደርጋለን? በዚህ መልኩ ስፔስ እንሰጠዋለን ማለት ነው። በዚህ መልኩ ስፔስ ከሰጠነው በኋላ አሁንም ኤንድ ጨምረን የሴከንድ ኔምን እንመርጥለታለን ማለት ነው። ሴከንድ ኔምን ከመረጥንለት በኋላ ኢንተር እንለዋለን ማለት ነው። ኢንተር እንለዋለን። እንደምታዩት ከበፊቱ በጣም በተሻለ ጥራት የሚታይ በትክክል የተጻፈ ጽሁፍ እናገኛለን ማለት ነው። ወይም ዳታ እናገኛለን ማለት ነው። በዚህ መልኩ ሁሉንም ወደ ታች ብናደርግ አሁን በዛ መልኩ እናገኛለን ማለት ነው። እንደዚህ ለያይቶ ይጽፍልናል ማለት ነው። በመሃላቸው በትክክል ልዩነትን አድርገው በዚህ መልኩ ይጽፍልናል ማለት ነው። ቴንክ ዩ